በአፈ ታሪክ ተቃርኖ በደል በስልጣን ተላልፎ ግፍ በአማርኛ ተናጋሪው ኢትዮጵያ ክፍል ያለው ቀውስ በኢትዮጵያ ደጋማ አካባቢዎች በአንድ ወቅት የግዛት እምብርት መሆኑን ያመነ ሕዝብ አሁን በእውነታው ዳር ላይ በግጭት ደም የተጨማለቀ በማንነቱ ግራ የተጋባ እናገርልሃለሁ በሚላቸው ገዢዎች ሁሉ ተክደዋል። የአማርኛ ተናጋሪ የዞን አካባቢዎች በአንድ ወቅት የኢትዮጵያ ስልጣኔ ዋና አካል ሆነው እንደ ልያ አካባቢ ሲነገር ቢቆይም አሁን ተሰባብረዋል። በንጉሠ ነገሥት ናፍቆት፣ በባዕድ ሀገራት መጠቀሚያ እና በውስጥ ግራ መጋባት ተጠምደዋል። 1. የቋንቋ ቅሪት አማራ እንደ ሀገር ቤት ሳይሆን እንደ በገዢ መደብ የተፈጠረ ማንነት ነው። አሁን ያለው ትርምስ መሰረቱ ውሸት ነው። ከ100 ዓመት በላይ እንደ መሳሪያ ትጥቅ ሆኖ ያገለገለ የተፈበረከ ማንነት ነው። የብሔር ወይም የባህል መለያ ነው ተብሎ ለረጅም ጊዜ ሲታሰብ የነበረው የአማራ ማንነት ከአስተዳደርና ከቋንቋ መለያነት ያለፈ አልነበረም። አማርኛ የንጉሠ ነገሥት ቢሮክራሲ ቋንቋ እንጂ የጎሳ መዝሙር አልነበረም። የጎጃም፣ የወሎ፣ የሸዋ፣ የጎንደር ሕዝብ እንደ አንድ ብሔር ሕዝብ አይደሉም። ይልቁንም የአገው፣ የቅማንት፣ የኦሮሞና የሌሎችም የተወሳሰበ ሞዛይክ የሆኑ ሕዝቦች ነገር ግን ለስልጣን እና መስፋፋት ተብሎ በሌላ ማንነት አማራ ተረት ውስጥ ተጨፍልቀው ይኖራሉ እና ያ ተረት አሁን የራሱን አማኞችንም እየበላ ነው። 2. የፋኖ ፓራዶክስ ተልዕኮ የሌላቸው ታጣቂዎች የፋኖ ታጣቂዎች ከቅርብ ዓመታት ወዲህ በእውነተኛ ቁጣ፣ ድፍረት እና በራስ ክብር ናፍቆት መብታቸውን ለማስከበር ተነስተዋል። ነገር ግን መሬት ላይ ያልተመሰረተ የርዕዮተ ዓለም አቅጣጫ ሳይኖራቸው ትጥቅ ይዘው ለነጻነት ሳይሆን የበሰበሰውን ተረት ለመጠበቅ ባለፉት ዘመናት የፈጠራ ትርክቶች የታሰሩ ታጋዮች ሆነዋል። የአቶ ዘመነ ካሴ የተቃውሞ ጥሪና የመንግስትን ክህደት ማጋለጥ ትክክለኛ ነው። የአብይ አህመድን የዘር ማጥፋት ፖሊሲ፣ የአስተዳደር ውድቀትና አማርኛ ተናጋሪ ሰላማዊ ዜጎች ላይ ያነጣጠረ ጥቃትን በትክክል አውግዟል። ነገር ግን የፋኖ አዛዦች ኢፍትሐዊነትን እንደሚያወግዙት ሁሉ በፖለቲካዊ ውዥንብር ውስጥ ሆነው ቆይተዋል። ስለ ራሳቸው ብቻ ሳይሆን ስለ ሁሉም ጭቁን ህዝቦች የራስን ዕድል በራስ የመወሰን ጉዳይ የሚናገርን የወደፊት ጊዜን በግልጽ ማስቀጥ አይችሉም። አማርኛ ተናጋሪ ዞኖች የግዛቱ ሰለባዎች እንጂ ጌቶች አይደሉም። ለበርካታ አስርት ዓመታት አማርኛ ተናጋሪ ገበሬዎች በደጋማ አካባቢዎች የመሬት እጥረትና የአየር ንብረት ችግሮች ተገፍተው ወደ ደቡብ እንዲሰደዱ በንጉሠ ነገሥቱ መንግስታት ይበረታቱ ነበር። ስልጣኔ ያላቸው አዲስ ድንበር ለማሰልጠን እንደሚሄዱ ይነገራቸው ነበር። እንደ እውነቱ ከሆነ ይህ አስተሳሰብ እንደ ትጥቅ ሆኖ ገዢ መደቡን ያገለግል ነበር። እንቅስቃሴያቸው የመንግስትን ቁጥጥር ለማስፋት ያገለግል ነበር። ብዙ ጊዜ ወደሚሄዱበት በብሔሮች መካከል መሬትና የወደፊት ግጭት እንዲፈጠር አድርጓል። አሁን እነዚያ ገበሬዎች በገዛ መሬታቸው አገር አልባ ናቸው። ከ7 ሚሊዮን በላይ ሰዎች ጥቃት እየደረሰባቸው ነው። የጤና ስርዓቶች ፈርሰዋል። ከ4 ሚሊዮን በላይ ህፃናት ከትምህርት ውጭ ናቸው። መሪዎቻቸው ከድቷቸዋል። ማንነታቸው ተዘርፏል። እና አሁንም አፈታሪኩ ቀጥሏል። 4. የኤርትራ ጉዳይ የውጭ አሻንጉሊት በፋኖ ካምፕ ውስጥ ያሉ የኤርትራን የሎጂስቲክስ ድጋፍ ሲያከብሩ ነገር ግን ታሪክንና እውነታን ሲረሱ ይታያሉ። ኤርትራ ነፃ አውጪ አይደለችም። ተጽዕኖን ለማስፋት የቫኩም ቦታዎችን ተጠቅሞ በመበዝበዝ የክልላዊ ወይም ቀጠናዊ አለመረጋጋት የሚፈጥር ሀገር ነው። ትህነግን የታገለው በመርህ ሳይሆን በቂም በቀል ነው። ለፋኖ የሚሰጠው ድጋፍ በፍቅር ሳይሆን ለመጠቀሚያ ብሎ ነው። ኤርትራ የኦሮሞ የራስ ዕድልን በራስ መወሰንን ትቃወማለች። ዴሞክራሲያዊ መንግስታትን ይፈራል። በኢምፓየር ኢትዮጵያ ትርምስ ላይ ያተርፋል። እናም ፋኖ ለኤርትራ ተላላኪ ሆነው ከቀጠሉ ሌሎች ጭቁን ብሔሮችን አሳልፈው መስጠት ብቻ ሳይሆን የሌላ ሰው የቀጠና እንደ ቼዝ ጨዋታ እስረኛ ይሆናል። ለምን ፋኖን አንድ ማድረግ አልተቻለም? አፈ ታሪኩ እየተሰነጠቀ ነው። የፋኖ ቡድኖች አንድ ግንባር ለመፍጠር አለመቻላቸው እንቆቅልሽ አይደለም፣ የጠለቀ ተቃርኖዎች ምልክት ነው። አንዳንዶች ለአማራ ማንነት የሚታገሉ ሲሆን ይህም ሲጀመር የጎሳ እውነት ወይም ማንነት አልነበረም። ሌሎች የክልል ራስን በራስ የማስተዳደር ፍላጎት ይፈልጋሉ፣ ግን ከኢምፔሪያል ኢትዮጵያዊነት ጋር የሙጥኝ የሚሉ ናቸው። ሌሎች ደግሞ አብዮት ሳይሆን በቀልን ይፈልጋሉ። ውጤቱስ? መከፋፈል፣ የጦር አበጋዝነት፣ ማለቂያ የሌላቸው የቀብር ስነ ስርዓቶች፣ ዜሮ ስትራቴጂ። 6. ለወደፊት ጉዞ መሆን ያለበት እውነት መናገር ወይም ተረቱን ማስወገድ። ከዚያ ህብረት የፋኖ ታጋዮች በእውነት ህዝባቸውን ነፃ ለማውጣት ከፈለጉ የብልጽግና ፓርቲን ከመቃወም ያለፈ ነገር ማድረግ አለባቸው። የተጠመዱበትን ተረት መቃወም አለባቸው። ያ ማለት አማራው የተወረሰ ሳይሆን የተጫነ ማንነት መሆኑን አምኖ መቀበል ነው። በአማርኛ ተናጋሪ ዞኖች የሚኖሩ የቅማንት፣ አገው፣ ኦሮሞዎች እና ሌሎችም ማክበር። ከኦሮሚያ፣ ከትግራይ፣ ከሲዳማና ከሌሎችም ጋር በጋራ የራስን ዕድል በራስ የመወሰን ላይ የሆነ ትብብር መፍጠርና ቂም በቀል ላይ የተመሰረተ አካሄድን ማስወገድ። የኤርትራን መጠቀሚያ መሆንን አለመቀበል እና ብዙሃንን ያቀፈ የነጻነት ራዕይን ማደስ። ይህ ካልሆነ ግን አማርኛ ተናጋሪ ዞኖች በውጭ ኃይሎች፣ በሙስና የተዘፈቁ ልሂቃን እና ይህን ኢምፓየር በገነቡት ተረቶች መጠቀሚያ ሆነው እየተበደሉ እና እየተጣሉ ይቀጥላሉ። 7. የመጨረሻ ፍርድ ወይ ንቃ ወይም በሚትከላከልበት ተረት ውስጥ ጥፋ። ይህ የአማራ ጉዳይ ብቻ አይደለም፣ የኢትዮጵያን እርግማን የማብቃት ጉዳይ ነው።
የወረራ አዙሪት እንደ አንድነት ማንነት ተብሎ በውሸት እየቀጠለ ያለው መጪው ትውልድ ለትናንት ቅሪት ሌላ ጦርነት መቀጠል አያስፈልገውም። ለእርሻ የሚሆን መሬት ያስፈልጋቸዋል። የራሳቸውን መጠሪያ ስም፣ ራሳቸው የመረጡት ባንዲራ፣ ከቤተ መንግሥት ታሪክ የተወረሰ ሳይሆን እውነትን የሚናገር ድምፅ። የፋኖ እንቅስቃሴ ይቀየራል ወይንስ ፈንድቶ ይሞታል? የአማርኛ ተናጋሪ ዞኖች ማንነታቸውን ከቅኝ ግዛት ያላቅቃሉ ወይንስ እነሱን የማይከላከል ባንዲራ ጠብቀው ይሞታሉ? ታሪክ እየተመለከተ ነው። እና በዚህ ጊዜ ተረት አያድናቸውም። እና ያስታውሱ፣ አሁንም የመንደሮውን ስም ለረሳው ኢምፓየር እየዘመቱ ከሆነ ተልእኮውን የማዘመን ጊዜው አሁን ሊሆን ይችላልና ካርታውም እንዲሁ። ለሐሰተኛ ማንነት መታገል ሹካ ማንኪያ ይዞ ሾርባ ላይ መጣላት ነውና ሰብስክራይብ፣ ሼር በማድረግ ጓደኛውን ከኢምፔሪያል ናፍቆት ዛሬ ነፃ ያውጡ። ኤርትራ ለእርስዎ ከማድረጓ በፊት የደወል ምልክቱን ጠቅ ያድርጉ።